ግን ቆይ ይሄ ሁሉ ነገር ምንም በማስመልከት ነው? ዛሬ እኔና አንቺ ፍቅር ከጀመርን 1 ዓመት ከ6 ወራችን እና ያው አንቨርሰሪም ባይሆን ለየት ባለ መንገድ እናሳልፈው ብዬ እኮ። የኔ ፍቅር በጣም ደስ ያለኝ እኔ እናንተ የተገናኘንበትን ቀን ብቻ ሳይሆን አንተን ያገኘሁትን እያንዳንዱን ቀናት ባከብር በጣም ደስ ይለኛል። ልዩ ሰው ከሆነ አንተ ስላለኝ በጣም ደስተኛ ነኝ። እኔም በጣም ደስ ብሎኛል የኔ ፍቅር። በጣም ነው ማፈቅርሽ። እኔም በጣም አፈቅራለሁ። ምን እንደናፈቀኝ ታውቃለህ? መቼ የምንጋባበት ቀን ነው አይደል? አዎ 4 ወር ግን እንደዚህ ሩቅ ነው። በጣም ነው ይራቀብኝ። እኔም በጣም ነው ይራቀብኝ። ግን ምን ማድረግ ይቻላል ከመጠበቅ ውጭ? ምን እንደሚያስፈራኝ ታውቃለህ? ትዳር ላይ ስንገባ አሁን ያለን ፍቅር እንዳይጠፋ ነው ፍራቻዬ። ያው አንዳንዴ ከምሰማው ነገር ነው። በመካከላችን የሆነ እንኳን ቢፈጠር ፍቅራችን እንዳይቀዘቅዝ ብዬ እኮ ነው። ይኸውልሽ ማሪ፣ ለእኔ ምንም ቢሆን ላንቺ ያለኝ ስሜት ይቀንሳል ብዬ አላስብም። እሱማ አሁን ላይ ነው። ሁሉም ነገር በቦታው ላይ ሲሆን ግን ሌላ ነው። ብዙ ጊዜ ተዋደው የሚጋቡ ትዳር ውስጥ ከገቡ በኋላ ግን ባለመስማማት የሚለያዩ ብዙ ሰዎች አሉ። እሱም ፈርቼ ነው። እና ሁሌ የሚዋደዱ ከሆነ እንዴት አስችሏቸው ይፋታሉ ል ነበረ። ያንን ፍራቻ ነው እንደዛ ያልኩ። እና በእኔ እርግጠኛ አይደለሽ? በጣም እርግጠኛ ነኝ። ግን ያው የተሰማኝና የነገርኩ። ምንም አትፍሪ የኔ ፍቅር። እኔ ሁሌም አብሬሽ ነኝ ያለሁት። የምር ግን ምን እንደሚገርመኝ ታውቃለህ? ምን አስገረመሽ? እስከዛሬ ፍቅር ከጀመርንበት ቀን አንስቶ አንድም ቀን ስለ ሴክስ አንስተህብኝ አታውቅም። እና ሁሌም በጣም ነው ግራ የሚገባኝ። ለምን ይገርምሻል? ያው ስንጋባ ይደርስ የለ ደግሞ ለሴክስ የሚፈልግሽ ሰው ስለ ሴክስ ነው የሚያወራሽ። ለፍቅር የሚያስብሽ ደግሞ ያው ስለ ትዳር ነው የሚያወራሽ። እሱማ ልክ ነህ እኮ ነገሩን ነው እንጂ ግን አንድ ቀን አንስተህብኝ የሚሆን ስለ ሴክስ አውርተኸኝ አታውቅም ነው ወይስ ታፍረኛለህ? ለምን አፍርሻለሁ? ያው ምክንያቴን ነግሬሽ የለ። ለምን ዛሬ እናደርግም? እንደዛም አይሆንም። ልንጋባ 4 ወር አይደል ይቀረን? እኔ ደግሞ ሳገባሽ ከነ ክብረ ንጽህናሽ ነው ላገባሽ የምፈልገው። የምር ግን ድንግል ስለሆንኩ ነው ማድረግ ያልፈለግም? ያው ዛሬ ማድረግን የዛሬ 4 ወር ማድረግ ያው ነው። እኔ ላገባሽ የምፈልገው ከነ ክብርሽ ነው። ለዛ ነው። ኃይሉ፣ አንተ ኃይሉ። አቤት። በፈጣሪ እውነትም ደጋሽ ቀልብ የለው የሚባለው እውነት። አይዞ ጓደኛዬ። ቆይ ማንን ለጥራ እያልክ ነው የምታስበው? ይህን ሁላ ነገርማ ብቻህን አትጋፈጠውም። ባይሆን እንደ ክፍል ኃላፊ አቴንዳንሷን ይቆጣጠርልሃለሁ። እንደሱማ ቢሆን በምን እድሌ። ሌላ ነገር ነው ያሳሰበኝ። ሌላ ነገር? ወጪ በዛብህ እንዴ? በዚህ ኑሮ ውድነት እኮ ወጪ ባይበዛብህ እኮ ነው የሚገርመው። እና ታዲያ እንደዚህ ከሆነ በዝግ ስቴዲየም እናደርገዋለና ትንሽ ሰው እንጠራለን፣ አለቀ። ግን ማለት ነው ሰርጋቸውን የበላቸውን ሰዎች እንጠራቸዋለን። ምክንያቱም ለሐሜት ጥሩ አይደለም እነሱ። በእናትህ ዝም ማለት ትችላለህ? እኔ በጭንቀት ላብድ ነው። እና እኔ ምን ላድርግ? ጨነቀኝ ስትለኝ ለመፍትሄ ያለውን ነገር ነው የነገርኩህ። ወይ ደግሞ የሆንከውን ነገር ተናገር። እሺ እነግርሃለሁ። ይኸውልህ ምን መሰለህ፣ ይህን ነገር ከኔ ውጭ ማንም አያውቅም። ቢናገሩትም በጣም ያሳፍራል። ማለት መናገሩ ስለጨነቀኝ ነው ለአንተም ያልናገርኩ። ምንድን ነው ግራ የምታጋባኝ? ቆይ ለምን አትነግረኝ? ይኸውልህ አይታዘዝልኝም። ማለት በቃ ምንም ልሁን ምን አይታዘዝልኝም። ምኑን የማይታዘዝልህ? አንተ ደግሞ አውቀህ ነው እንዴ? በቃ እኔ ዝግጁ ስሆን እሱ ዝግጁ አይሆንልኝም። ወይ እንደ ሯጮቹ የተኩስ ድምፅ እየጠበቀ ይሆናላ። የምን ተኩስ? ምንድን ነው የምታወራው? አንተ ራስህ ምንድን ነው የምታወራው? አንተ ራስህ አይደለህ እንዴ አይንቀሳቀስልኝም፣ ትሬዲንግ አላረገም፣ ዝግጁ አይደለም ምናምን እያልክ ግራ የምታጋባኝ? ቆይ ይሄን ያህል እኮ የጦርነት ዜና አደረግከው አንተ። ይኸውልህ በቃ ማለት ሴክስ ላደርግ ስል አይታዘዝልኝም።
ወይ አይታዘዝልኝም? ቆይ እሺ ታዲያ ለምን ታዲያ እንደዚህ ከሆነ አስቸኳይ የጊዜ አዋጅ አታወጣበትም? ያኔ ቀጥ ለጥ ብሎ ይታዘዝልሃላ። ይኸውልህ ትዕግስቴን አታስጨርሰኝ፣ አለበለዚያ ሂድልኝ። ቆይ ቶ እሺ ቆይ እንዴት አወቅህ አንተ? ይኸውልህ ከቤዛ በፊት ከነበረችው ኤክሴ ጋር ከአንድም 2 ጊዜ ሴክስ ለማድረግ አስበን ነበር፣ ግን አልሆነም። ከዛ በኋላም ከቤዛ ጋርም ሴክስ አድርገን አናውቅም። ትላንትና ከቤዛ ጋር ስለ ነገ ህይወታችን እያወራን በመሀላችን የሆነ ነገር ተፈጥሮ ፍቅራችን እንዳይቀንስ ብላ እያለችኝ ነበር። እኔም ይሄ ነገር ጉድለት ሆኖ እሷ እንዳላጣት ፈራለሁ። ታዲያ አንተ ቆይ ለምን አልነገርከኝ? ምን ብዬ ልንገርህ? ለመናገር ራሱ ያሳፍራል። ብቻ ግራ ገብቶኛል። በእናትህ ትናንት ቤት መጣ ብቻ ልታሳድሪ ነበር ማለት ነው? አታድሪማ። እንደማልመጣ ስታቂማ አላሽ እንደምትይ እኮ አቅሻለሁ። ወይ ትላንትና ባለፈው የነገርኩሽ ሼባ ከሱን ጋር ነበር ያደርኩት። ብታይ የሌላ ሀብታም ነው። እቺን አንዱ ጸባይሽን ሊሆንና ጸባይ ካለሽ መኪና ይገዛልሻል ተብያለሁ። የምርሽን ነው? ምን ሆነሻል? ላምሪ እኮ ነኝ። እንደኔማ እየፈለኩ እንዳልፈለኩ እያስመሰልኩ እልውስከቸው ነበር። ደግሞ ብታይ ስንት ካምፓኒና ስንት ድርጅት እንዳለው። በይ ይሄንንማ ጠበቅ ነው ማድረግ ያለብሽ። ቀላል ጠበቅ? ገና ምን አይተሽ? ይልቅ አንቺ ጋር ሳዳር እንዴት ነበር? መቼም ለመጀመሪያ ጊዜ ሴክስ አደረገም የሚል ዜና ካንቺ ጠብቃለሁ። አንቺ በሐሳብ ነው። አንቺ ድንግል ስለሆንሽ ከነ ድንግልናሽ ነው ላገባሽ የምፈልገው ምናምን አይላይ መሰለሽ? ይሄ ጅል ድንግል በጣም ሞኝ ነው። አሁን በዚህ ሰዓት ድንግል ሴት አለ ብሎ ማሰቡ በጣም ይገርማል። እኔና እንደዛ እንዳስብ ያልኩት። እኔ ግን አንቺ ልጅ ስታገቢ ቆይ ምን ሊውጥሽ ነው? የዛኔማ በደንብ አስክሬው አብረን እንድናድር አደርጋለሁ። ከዛ በኋላ ያለው አያሳስብም። ያንቺን መጨረሻማ ያሳየኝ። ምንም ጥያቄ የለውም። ከተጋባን ከጥቂት ጊዜ በኋላ ቢዝነስ መጀመር ፈልጋለሁ ብዬ የቤቱን ካርታና ሊብሬውን በስሜ እንዲያዞር ካረኩ በኋላ እፈታዋለሁ። በቃ ቆይ እሺ ባይልሽስ? እኔ እሱን ማሳመን ካቃተኝ እኔ ጋር ነው ችግሩ ማለት ነው። አረ ጓደኛዬ ሀሳብ አይገባ። በቃ መፍትሄ እንፈልጋለን። እኔ እኮ መፍትሄው ግራ ስለገባኝ ይጨንቀኝ። መጀመሪያውም ለእኔ ብትነግረኝ ጥሩ ነበር። ወይ ጓደኛዬ አሉ የተባሉ ሁነኛ የባህል ሐኪም አሉ፣ ጦንስሽ የሚባሉ መድኃኒታቸው ፈዋሽ ነው። እባክህ የባህል መድኃኒት የሆነ አይመስለኝም። ከዚህ በፊት ሞክሬው አልሆነልኝም። አረ ጦንስሽ ፍቱን ናቸው። ልክ እንዳንተ አይነት ልጅ ነበረ። ልክ እጁ ሲሆን ይተኛል። ከዛ የእንቅልፍ መቀስቀሻ ብለው መድኃኒቱን ሰጡት። ይኸው አሁን በሹሩሮ ነው የሚተኛው። የምርህ ነው? ምን ሆነ ነው? አታምነኝም? ቆይ እንደውም ስልካቸው ነው ልደውላቸው። ሄሎ ጦንስሽ፣ እንዴት ነው? ዮናስ ነኝ። እንደ ባለፈው ጓደኛዬ ሞተር ነክሶበት ሲያማክረኝ አሉ ሁነኛ መካኒክ ብዬ ነው የደወልኩለት። እንኳን ደወልክ፣ አታስብ፣ ችግር የለውም፣ ደህና ትሆናለህ በለው። አዎ፣ አይ ከእርሶ ልጠይቅ ብዬ ነው። ችግር የለውም፣ አብራችሁ ነው። ካልሆነ አንተ ነህ። እሺ መድኃኒቱን እሰጥሃለሁ። እሺ በቃ ጦንስሽ እንመጣለን። እሺ አያ መድኃኒቱ አለ። የኔ ፍቅር እንዴት ናፍቀኝ እንደነበር። እኔስ ብትይ በጣም ነበር ይናፍቅሽ። ቆይ ግን አሁን ከተጋባን በኋላ እንደዚህ እንነፋፈቃለን? እኔ አይደለም ተጋብተን ለደቂቃ ከአይኔ ካጣሁሽ ትናፍቅኛለሽ። ግን ስንት ልጆች እንድንወልድ ነው የምትፈልገው? ምን እኛ ባልነው እኮ አይደለም ፈጣሪ ባለው ነው አይደል? እሱማው ግን ያው ምኞትህን ያልኩ። ያው አንቺን የመሰለች አንድ ከወለድ ስንል ይበቃኛል። እሱ ቢያንስ ሰፋ አድርገህ ተመኝ። አንድ ብቻ። ያው እሱን ይስጠንና እናመሰግናለን። ስታመሰግኑ ይጨመርላችኋል አይደል የሚባለው? እሱስ ልክ ነህ። ግን አይበለውና ልጅ መውለድ ባንችል ምንድን ነው የሚፈጠረው? አንዳችን ልጅ መውለድ ባንችል። እኔ እንጃ። እኔ ግን ላንቺ ያለኝ ነገር መቼም አይቀንስም። እኔም አይቀንስም። ግን ልጅ ምን ያክል እንደምወድ ታውቃለህ አይደለ? ከአንተ መውለድ ደግሞ ምኞቴ ነው። እኔም እንደዛው ነው። እኔ ምልሽ ግን ዛሬ ያለ ወትሮሽ ከየት ተገኘሽ? ከነገ ጀምሮ ለ3 ቀን ክፍለ ሀገር ስራ አለን። ለዛ እረፍት ሰጥተውን ነው። ክፍለ ሀገር? የት? ሐዋሳ ነኝ ፍቅር። ገና ካሁኑ ግን የ3 ቀን ናፍቆት እያሰብኩት እኔ እንጃ። እንግዲህ ስራ ከሆነ ምን ይደረጋል?
ጓደኛዬ እንኳን ደስ ያለ። እንኳን አብሮ ደስ አለን። ግን ደስታው ምንም በማስመልከት ለዘመናት ሲያሸማቅቅ አንገት ሲያስደፋ ሼም ሲያስይዝ የነበረውን ያው አንገትን ቀና አድርገህ እንድትሄድ ይዤ ልመጥቻለሁ። ምን ይዘህ መጣህ? እድሜ ለጥንስሽ ሄድኩኝ፣ ሰጡኝ፣ መድኃኒቱን ይዤ ልመጣ። እንዴ ብቻህን ሳትነግረኝ ለምን ሄድክ? አረ ጓደኛዬ እዛ ይዤ ብሄድማ ገና ከበሩ አልገባም እኮ ነበር የምትለኝ። ምን ችግር አለው? እግር ስላለኝ ይዤ ልመጣ። እኔ እንጃ፣ ግን ሚሆን አይመስለኝም። ሳይሞክሩ የሚያምኑ ብፁዓን ናቸው ይባላል። ሳያዩ የሚያምኑ ብፁዓን ናቸው ነው ይባላል። ያው መቼም መድኃኒቱን ወስደህ ዝግጁ መሆንን ሳታውቅ አታሟሙቅ። ጦንስሽን ደግሞ ለኢትዮጵያን አትሌቶች ነው የምተማመንበት። እኔ የምልሽ ላጨሹ ባልሽ ምን ብለሽ ነገርሽኝ? 3 ቀን ክፍለ ሀገር ልሄድ ነው ብዬዋለሁ። እና ምንሽ? እኔ ምንም ካልኩት ያምነኛል። እሱ ጋር የት ገባሽ የት ወጣሽ ምናምን የሚባል ነገር የለም። አይ ግን አንዳንዴ ጅል ሲያፈቅር ምንም ቢባል ምንም አይመስለውም። ፍቅርሽ ጅል ካደረገው ምን ይደረጋል? አረ ይሄ ፍቅር ብቻ አይደለም፣ መጀመሪያውኑ ጅል ነው። ታዩም ሴክስ እንኳን ከጋብቻ በኋላ ነው እያለ የበፊት ወግ ላይ የሚቀር ሰው ጅል እኮ ነው። ሼባው ደወለ። ሄሎ የኔ ፍቅር እንዴት ነው ያለኝ? አንተ እያለክ ምን ሆናለሁ? በጣም ነው ናፈከኝ። አዎ ከጓደኛዬ ጋር ሬዲዮ ነን እየጠበቅን ነበር እስክትደውል። ኦኬ መስቀል ፍራው። እሺ የኔ ፍቅር ይሄው በቃ መጣን። አፈቅርሃለሁ ባይ። ምን አለሽ? ኑ ነው ያለን። ጓደኛዬም አለ መስቀል ፍራው ስትደርሱ ደውሉልኝ ነው ያለው። እና እንሂዳ። ይኸውልሽ ጓደኛዬ 3 ቀን እንቀረው። መጠቀም ያለብሽን መጠቀም ነው። ምን ሆነሻል? እኔ እኮ ቤዛ ነኝ። ኧረ አንተ ሰውዬ እምልህን እንኳን እሺ ብለህ አድርግ። ቆይ ምንም ሳሞክር ነው እንዴ ለውጡን የምጠብቀው? ነው ወይስ ባይት ካልተሞከረ አንተ አፈልግ? እሺ ቆይ መድኃኒቱን ወሰድኩ፣ ከዛስ እጭ አንተ አሁንስ አበዛ። ይኸውልህ ፈረስ ያደርሳል እንጂ አይዋጋም። እንዴ እዚህ ከደረስክ አይበቃም ነው ወይስ ሲዋጋም እያንዳንዱን ነገር እንዳስረዳ ትፈልጋለህ? ይኸውልህ እንደነገርኩ ቤዚም ድንግል ነች። ከጋብቻ በኋላ እንደምናደርግ ነው የተነጋገርነው። እሺ ቆይ መድኃኒቱን ወሰድኩ፣ ምን ልሆን ነው ከዛ? አረ ተው ኃይሉ፣ እናንተ ልትጋቡ ወስናችኋል። አንተ የሆነ ቀን ቀጥረህ ማመቻቸት ይከብድሃል እንዴ? ከጋብቻ በኋላ ምናምን የሚሉት እኮ እንደማይጋቡ እርግጠኛ ሲሆኑ። እናንተ እርግጠኛ ሆናችሁ ቀን ቆርጣችሁ የለ? እንደነገርኩ ቤዚም ድንግል ነች። ከጋብቻ በኋላ እንደምናደርግ ነው የተነጋገርነው። እሺ ቆይ መድኃኒቱን ወሰድኩ፣ ምን ልሆን ነው ከዛ? ቆይ እኔ የምለው ስንቱ ዶክተር ናቸው ስንቱን በሽተኛ የሚችሉት? ግን ስማ እኔ ለስንት ነገር የምታሰበውን ገና ካሁኑ ልታሳብደኝ ነው እንዴ? አይ እንደዛ እንኳን አይሆንም። ቤዚን ከጋብቻ በፊት ማሰብ አልፈልግም። መድኃኒቱን ወሰድኩኝ። በዛ ላይ መድኃኒቱ ባይሰራስ? ጭራሽ እኮ ልዋረድ ነው። ይኸውልህ አማራጩ ያንተ ነው። እኔ የሚሰማኝን ነግሬያለሁ። ጭራሽ እኔን ትወቅሰኛለህ? መጀመሪያውንም አይመስል ሀሳብ አታምጣ። እሺ ቆይ ከእሷ ጋር ምክንያት ይህ ከሆነ ያው እንዳልከው 3 ቀን ካቆየች እሷ ለምን ታዲያ ሌላ ሴት አላመጣል? ምን አይነት ሴት ነው የምታመጣው? በቃ መድኃኒቱ ሰራም አልሰራም እሷን አናገርልና የሆነ ቻፓ ገጫታለሁ። ሰራም አልሰራም አንተን ትሪት እንዳታደርግ ነግራታለሁ። ማለት ቆይ ሴተኛ ዳሪ ነው እንደምታመጣው? ብር እንሰጣታለን ካልኩ ይገባል። እንደዚህ በፍጹም አይሆንም። እንግዲህ አማራጩ ያንተ ነው። እኔ የሚሰማኝን ነግሬያለሁ። እኔ ከጭንቀት ውስጥ ልገላግል ብዬ ሄሎ ዩኒ፣ በቃ ባልከው ሀሳብ ተስማምቻለሁ። ሰላም ለዚህ ቤት። እንግዲህ
ጓደኛ ያልኩሽ እሱ። አንተ የምርም ሲያዩት አይነፋር ይመስላል። መቼም ሰላም ለማለት አያፍረኝም አይደል? እንደዚህ ነው እንዴ ሰላም የምትለኝ? ይኸውልህ እኔ ቀለል ያልኩ ሰው ነኝ። እሺ አለበለዚያ ግን ታስደብረኛለህ። ኧረ እኔ አላፈርኩም። ቁጭ በሉ። ቁጭ አላ። እሺ እቀመጣለሁ። መጣ እንዴ? ያው እንደነገርኩሽ አይናፋር ነው። ኧረ ጣጣ የለውም። እንደዛ ከፍለኸኝማ ሀሳብ አይግባ። እንደዛ ከሆነ እኔ ልሂዳ። ቻለ። እሺ እሺ። ፈራህ እንዴ? እኔ ነበር። ኧረ አልፈራሁም። አትዋሽ፣ ፈርተሃል። አልፈራሁም ግን ይኸው ፈርተሃል። እሺ እኔ ነኝ። አላስፈራም። እሺ መቼስ ከዚህ በኋላ አይነ ጥላ ስለተገፈፈ አታፍረኝም አትፈራኝም አይደል? የምር ግን በጣም ነው የገረመኝ። ለምንድን ነው የሚገርምህ? መቼስ ፍርሃትን በማሸነፍ ነው አይደል? አዎ፣ ግን እንደዚህ አይነት ነገር እኔ ገና ሳስበው ነው ፍርሃት የሚለኝ። እና አሁን ደስ አለ? አዎ። እንደዛ ከሆነ እኔም ደስ ይለኛል። ምክንያቱም የነበርክበትን ሁኔታ ማሰብ በጣም ይከብዳል። እና ከዚህ በኋላ ትፈራለህ? ኧረ ምን ልሆን ብዬ ነው የምፈራው? እና ወደ እኔ ዙራ። አንተ መጠጡ የሆነ ምን አላውቅም፣ ግን ራሴን በጣም ይዞኛል። ምን መጠጡ ሲያለሽ አዳራችሁ ነው እንጂ እባክሽ መጠጥ አብዝተን ነው። አብዝቼ በይ። ሁለታችሁም መች ትጠጣላችሁ? ፉክክር አደረጋችሁት እኮ። የምርሽ ነው? አልታወቀኝም ነበር እባክሽ። ታዲያ እንዴት ነው? በደንብ ለማለብ አላዘጋጀሽው? ገና አልጋው ላይ ስዘርረው ነው ብሩን መበተን የጀመረው። የሚያስፈልግሽ ነገር ካለ ደግሞ አሳውቂኛለሁ እና ደግሞ ሁኔታውን አመቻችተን ያለሁበት ሀገር ወስድሻለሁ አለኝ። ኧረ ይሄማ ከማለብ ደረጃ አለፈ እንጂ። ነጋ እንዴ? ኧረ ረፍዷል ሁላ። ልትሄጂ ነው? አዎ ያው ላዳር ብቻ አይደል? ከዚህ በኋላ ግን ከፈለከኝ ደውልልኝ እሺ? ቁጥሬን ያዘው። እሺ። 09-7-99 ሚስ ኮል አድርግልኝና ቁጥሩን ሴቭ አድርገዋለሁ። በቃ ቻው፣ ደህና ዋል። መልካም ቀን። ብር አምባር ሰበረልሁ፣ ብር አምባር ሰበረልሁ። ለአመታት ሲያስጨንቅ የነበረው በአንዴ በመደምሰሱ ደስ ብሎ አየሃ። ጦንስሽን እመካበታለሁ ብያለሁ እኮ። እኔ እኮ የዛኔ ስለሞከርኩት ነው ይቅርብኝ አልኩ። አንተማ እንደ ማትስ ትምህርት አይገባ ይሆን? እኔ የማወራቸው ነገሮች እንዳለ ቀልድ መስሎ ይታዩ ይሆን? ምንም የሚነገረን አሰማ። ኧረ እንደዛ አይደለም፣ ያው ጨንቆኝ እኮ ነው። ጨንቆኝ እኮ ነው አትበል። ጨንቆኝ ነው እናንተን ማስጨነቅም ወደብ አትለንም? እኔ የምልህ ግን ምን ብላት ነው ማለት? የሆነ ሰዓትማ ሲጨንቀኝ ስንታይ በጣም ትሪት ታደርገኝ ነበር። በቃ እስካሁንም ይህን ነገር አለማወቄ ሁላ በጣም ገርሞኝ፣ ግን ያው ያለውን ነገር ነገርኳት። ያው ተንከባከበች።
ዛሬ ግን በመደወል በጣም ገርሞኛል። ለምን እንደዛ አልሽ? ማለት ለምን ገረመሽ? ማለቴ ዛሬ ነው ያልጠበቅኩት። ወይስ እንደነገርከኝ ፍቅረኛ ለ3 ቀን ክፍለ ሀገር ሄዳለች? ይህን አጋጣሚ ለመጠቀም ብለህ ነው? አንቺ ጋር ለመደወል ምክንያት ያስፈልገኛል ማለት ነው? እሱማ አያስፈልግም፣ ግን እሷን ላለማጣት የምታደርጋቸው ነገሮች በጣም ነው ደስ የሚሉ። አውቃለሁ እያረኩት ያለሁት ነገር ልክ እንዳልሆነ ይገባኛል። ግን ሁሉም ነገር የማደርገው እሷን ላለማጣት ስል ነው። ሁሉም ነገር ደግሞ ወስኝበት ነው እያረኩት ያለሁት። እሷን ላለማጣት የምታደርጋቸው ነገሮች በጣም ነው ደስ የሚሉ። የዘንድሮ ሰው እኮ እሷን ላለማጣት ሳይሆን እሷ ስትሰለቸው ወይ ደግሞ ስሜታቸው ሲነዳቸው ነው ወደ ሌላ ሴቶች የሚሄዱት። አንተ ግን እስከ ዛሬ ካገኘኋቸው ወንዶች በሙሉ በተቃራኒ ሆነን ያገኘውክ። ህይወት አንዳንዴ በምን ሰዓት ምን እንደምታስደረግሽ በምን ታውቂያለሽ? ልክ ነህ። እኔም እዚህ ህይወት ውስጥ የገባሁት ህይወት አስገድዳኝ ነው። እናቴ ስትታመምብኝ እሷን ማሳከሚያ ሳጣ ነው እዚህ ስራ ውስጥ የገባሁት። ግን እሷም አልተረፈችልኝም። እሷ ስትሞትብኝ ደግሞ ህይወቴ በሙሉ ጨለመ። ተስፋ ማድረጋቸው ነገሮች በሙሉ ጠፉብኝ። የሰው ልጅ ደግሞ ያለ ተስፋ ሲኖር ይከብዳል አይደል? አዎ፣ ግን በዚህ ልክ ለምን ተስፋ ትቆርጫለሽ? አንቺ ቢያንስ እናትሽ ስትታመም የምትችውን አድርገሻል። እሺ፣ ሲወለዱ እናታቸውን ያጡ ምን ይበሉ? እናታቸውንስ እየናፈቁ ያደጉስ ምን ይበሉ? አንቺ ቢያንስ ለአመታት ከእናትሽ ጋር ኖረሻል። ስለዚህ ደስ ሊልሽ ነው የሚገባው። ልክ ነህ፣ ግን ለእሷ አንድ ነገር ማድረግ አለመቻሌ ደግሞ ይበልጥ ያመኛል። ቀን ቀን ፍቅረኛ የለችም ብለን የጠራኸኝ? አይ ያው በቀን ተገናኝተን አናውቅም ብዬ ነው። አዎ እሷ ከመጣች 5 ቀን ሙሉ አልተገናኘንም። እሱማ ልክ ነው፣ ግን ደግሞ ዛሬ የለችም እሷ። አሁንም ለ3 ቀን ክፍለ ሀገር ሄዳ ነው? አይ ዛሬም ብቻ ነው። እና ደግሞ ይህን እድል ሳገኝ ከአንቺ ጋር ላሳልፍ። በጣም ደስ ይላል። እኔን ጥለሽ ወዴት ነው? ዛሬም ብቻ ልታስደብሪኝ ነው ማለት ነው? ለምን ይደብርሻል? ለሼባ አትደውይም እንዴ? ዛሬ ቢዚ ነው እንጂማ መች እዚህ ታገኘኝ ነበር። ይሄኔ እሱ ደውሎልሽ ቢሆን ጥለሽ ነበር የምትሄጂዋ። ተቀያየርን ማለት ነው። በይ የኔም ቀን ይደርሳል። እኔ መች አይደርስም አልኩኝ። ደህና ዋይ። ዛሬ ስደውልልኝ በጣም ነው ደስ ያለኝ። ለምን ደስ አለሽ? እንጃ አላውቅም፣ ግን ውስጤ እንደዛ ነው እየተሰማኝ ያለው። ሲመስለኝ ለአንተ የልቤን ስለምነግር ቀለል ስለሚለኝ ይመስለኛል። በዛ ላይ ደግሞ አንተ መልካም ስለሆንክ በጣም ነው የምታሳዝነኝ። የሚያሳዝንሽ ሰው ደስ ይልሻል ማለት ነው? ይህን ነገር አንተ ላይ በደንብ ነው የተመለከትኩት እና ደግሞ ዛሬ አብረን በመሆናችን እኔም ደስ ስላለኝ ምንም ብር አልፈልግም። እንደዛ እንኳን አይሆንም። አልፈልግም አልኩ እኮ። እንግዲህ ታስገድደኝ እንደሆነ አይሃለሁ። ፍቅር የኔ ፍቅር የት ሄዶ ነው? ፍቅር ምንድነው? አንተ ውሻ! አንተ እኔ ላይ ታረግብኛለህ? አንተም ወንድ ሆነህ ጭራሽ ትስቃለህ? እየቀለድክብኝ ነው የኖርከው። የቀለድሽብኝማ አንቺ ነበርሽ። አምኜ ንጹህ ፍቅሬን ብሰጥሽ ሞኝ አደረግሽኝ አይደል? ሁሉንም ነገር አውቄዋለሁ።
ማመን ነው የከበደኝ። ማለት እርግጠኛ ነህ የኔ ቤዛ ነች? ሰው ተመሳስሎብን እንዳይሆን። እርግጠኛ ነኝ ኃይሉ። ከዛ ከወጡ በኋላ አስፓልት ላይ ትንሽ ቆዩ። አንድ ሽማግሌ የሚገርም መኪና ይዞ መጥቶ አልወሰዳቸው። ከዛ የት ነው የሚሄዱ ብዬ ስከተላቸው ቤታቸው አድርሷቸው ተመለሰ። እንዴ እመጣለሁ ያለችን ቀን እኮ ገና እኮ ነው። ወይ ደውልና የት ነሽ በላታ። ሄሎ ሄሎ፣ የኔ ፍቅር እንዴት ነሽ? ስብሰባ ላይ ነኝ። ከምሳ በኋላ ልደውል አላልኩም? ያው ስራ ላይ ነች። ቆይ እሺ፣ ከዚህ ሁሉ ለምን ቤቷን እንሂድ? ይቻላል፣ እንሂድ። እንዴ እስካሁን ተኝተሻል? ኧረ ተነሺ። ከመኝታዬ መነሳት ከብዶኝ እኮ ነው። ክሪም ላምጣ ወይስ ጮኛሽን ልጥራው? ወይ አንቺ ደግሞ ጮኛሽን ከምትይ ምን አለ ዲያስፖራሽን ብትይ። መቼም ዲያስፖራው እንደዛ እየሆነልሽ ምን ትፈልጋለሽ? አሁን በአንቺ ቤት ዲያስፖራ እና ሞኝ ሰው ታገናኛለሽ? ባይሉን ትተሽ ዲያስፖራ ያለበት ሀገር ሄዶ መጠቅለል አይሻልም? እሱማ የት ይቀራል። በአንድ ድንጋይ ሁለት ወፍ ብዬ እኮ ነው። እሺ አሁን ዲያስፖራው ሰርጉን ቢያቅስ? እንዴት ሊያውቅ ይችላል? አካብዶ አለመደገስ እኮ ነው። እሺ ይላል እሱ። እኔ ካልኩት ምንም ነገር ነው እሺ የሚለው። እንዳልሽ ለማንኛውም ተነሽ። አሁን ምን የምር አምኜሽ ነበር። በፍጹም እንደዚህ አይነት ሴት አትመስይኝም ነበር። ዛሬ ሆን ብዬ ነው የጠራሁሽ። አዲስ ህይወት እንደጀመርኩና ፍቅረኛዬንም እንድተዋወቅ። አሁን ከፍቅረኛ ጋር ጥሩ ጊዜ እያሳለፍኩ አትወደችም። ከዚህ በኋላ ላይሽ አልፈልግም። አይደለም ላይሽ በሄድሽበት አልፈልግም። አሁን ከፍቅረኛ ጋር ውጪልኝ፣ ውጪልኝ። ወይኔ ቤዛ፣ በተፈጠረው ነገር በጣም ነው የማዝነው። ለምን ታዝኛለሽ? ተጋብተን ቢሆንና ያሴረችውን አሳክታ ቢሆን ልክ ነሽ፣ ልታዝኝ። ግን ምንም ሳይፈጠር በማወቄ ደስ ሊልሽ ነው የሚገባው። ቢሆንም አንተ እንደዛ እየሆንክላት እንደዛ እየተጨነክላት፣ እሷ ግን ለአንተ ምንም ስሜት ሳይሰማት አንተ ላይ እንደዛ በማድረጓ የእውነት በጣም ነው የሚከብደው። ወይ እንግዲህ ፈጣሪ ስላልፈቀደውና ለእኔ ስላላት ሊሆን ይችላል። ፈጣሪ ደግሞ እኛ ባሰብነው ሳይሆን እሱ ባስፈለገን ነው የሚመራ። አይዞክ እሺ።